ሊወሎ ሸሆች ለምሳሌ የነጌታው ሸህ የሸረፉድን የነሱ ከጎጃም መሬቱን እንዳለ አንስተውት ወሎ ቦረና አመል ሳስደውታል። ምን ያልወት ነው ታሪክ አንተ ራስህ ሄደህ ማረጋገጥ ትችላለህ። እንደውም ሂሮ የተቀመጠው መሬት እስካሁን ከዛኛው መሬት ጋር አልተቀላቀለም ነው ያክል ጊዜ ዘመኑ ሄዶ ሳይቷል ይጃላየውት ግን ተጽፏል ዶክመንተሪ ነው አለ እንዴ ሁሉም ያለ ፎቶ ምናምን አለ። በአመት 2 ጊዜ እኮ አሁንም እዛ ቦታ ላይ ዱዓ ይደረጋል። ዛያራ የዓለም ህዝብ ሁሉ ይሄዳል እኮ አረበት ቤተክርስቲያኗ አሁንም እዛው አለች ይቀደስባታል ምናምን ይቀደስባታል። ክሬዚ ስለዚህ ወሎ መጀን ከላይ ታቦት ከታች ረከቦቱ ይባላል። ቤተክርስቲያኑን ከፍ አድርገው ነው ያስቀመጡት፣ መስጊዳቸውን ደግሞ ትንሽ ዝቅ አድርገው ነው ያስቀመጡት። እና ያ መሬቱ እሱ ያ መሬት የተነሳበት ቦታ አሁን ባህር ነው፣ እስከ ስር ነው ያነሱት ማለት። ስለዚህ አሁን እነዚህ ዱዓ አድራጊዎች እነዚህ ጫት ቃሚዎችና ይሄ በየቦታው ይመረቀነው ኩል አድርገን አንወሰድ ፈጽሞ ጫት መቃም የለባችሁም ብዬ እነሱን መንካት አልፈልግም። ስራ ይሰሩበታል።